ሎች ግን ሚስታቸውን አካል አይደለም የሚሉ ሆዴ የሚሉ አሉ። ይሄ ሰውየውን የሚያሳስበው የምኑ ነገር ነው ማለት ነው? አላልኩም እኔ አላልኩም። ሆዴ የሚል አለ፣ ግን አካሌ ነው የሚለው። ኧረ ከአካልም ከሆድም ከሰውነትም በላይ ሚስት ይገርማቸዋል፣ ህይወት ናት። ሚስት ምንድናት? ህይወት ናት። አዳም ከገነት ሲባረር ለሔዋን ስም አወጣላት። እኔ የአዳም ትዕግስቱ በጣም ይገርመኛል። ከገነት የተባረረው በማን ምክንያት ነው? አቤት በሔዋን ልክ ሲወጡ ከገነት በሩ ላይ ስም አወጣላት። አሁን አንተ በሚስት ምክንያት ከሥራ ተባረረ ስትወጣ መስሪያ ቤቱ በር ላይ ሚስትን ብታገኛት ህይወቴ ትላታለህ? እንቅፋቴ ነው የምትላት፣ ሞቴ ነው የምትላት። እሱ ግን ሔዋን አላት፣ የሕያዋን ሁሉ እናት ናትና። ታምረ ማርያም መቅድም ምን ይላል? አዳም ሚስቱን ሔዋንን ምኔ ነሽ ይላት ነበረ? ሕይወቴ ነሽ ይላት ነበር። ለምን? ከገነት የወጣው በእሷ ቢሆንም ተመልሶ ወደ ገነት የሚገባው በማን ነው? በእሷ በዳግሚት ሔዋን በእመቤታችን ስለሆነ ማለት ሕይወት ናት ሚስት። የኢዮብን ታሪክ ታስታውሳላችሁ? ጻድቁን ኢዮብን ሰይጣን ቀናበት። እግዚአብሔር ባሪያዬን ኢዮብ አየው እንዴት ያለ መልካም ሰው እንደሆነ አለ። እሱ መልካም ያልሆነ ማን መልካም ይሆናል? ምን አጎደልክበት? ሀብት ሰጥተኸው፣ ጤና ሰጥተኸው፣ ልጆች ሰጥተኸው ከነዚህ አንዱን ብታነሳበት ይሰድብሃል አለ። እንግዲያውስ የወደድከውን አድርግበት፣ ሕይወቱን ግን እንዳትነካ አለ። ምኑ እንዳትነካ? ሰይጣን እሻለ። መጀመሪያ ሄዶ የኢዮብን ሀብት ንብረቱን አጠፋበት። ኢዮብ ምን አለ? እግዚአብሔር ሰጠ። እንዴት አይነት ጻድቅ! አሁን እኛ ስልካችን ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ? እኔ ሰርግ ብዬ እጄ እንደው እግሬን በሰበረው ነው ምንለው። ኢዮብ ግን እግዚአብሔርን አመሰገን። 10 ልጅ ሞተበት ባንዴ። 10 ልጅ ከባድ ነው። 10 ልጅ መሞት፣ አንድ ልጅ እንኳን ይከብዳል አይደል? ኢዮብ ግን እግዚአብሔር ሰጠ እግዚአብሔር ነሳ። ከዛ ከራስ ፀጉሩ እስከ እግሩ ጥፍሩ በቁስል ተመታ። የገዛ ቁስሉ እስኪሸተው ሸክላ አምጥቶ እስኪያክ ድረስ። ግን ሚስቱ እንደውም መታ በቃ እግዚአብሔርን ስደበውና ይግደል ባካለች። እንዴት እንዲት ያለሻል? እኔ አሁን ያነሳሁት ለምንድን ነው? ኢዮብ 10 ልጅ ሞተበት፣ ሀብት ንብረቱ ጠፋበት፣ ጤናውን አጣ። ሚስቱ ሞታለች። መልሱልኝ። ለምንድን ነው ሰይጣን ሚስቱን ያልገደለበት? እንደው አቃጥላ ትግደለው ብሎ ነው? አይደለም። እግዚአብሔር ምኑን አትንካ ብሎታል? ሕይወቱን አትንካ ብሎታል። ሚስት ሕይወት ነች። ሕይወቱን አትንካ ሲባል ሚስትንም ያካትታል ማለት። ስለዚህ አዳም ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል። ሁለቱም ስንት ሥጋ ይሆናሉ? አንድ ሥጋ። ጋብቻ እናትና አባትን መተው ከሚስት ጋር መጣበቅ ነው። ወንድማችን እህታችን ዛሬ